ከዘላለም ዘመናት በፊት የሁሉ ነገር መነሻ የሆነ ቃል የሁሉ ነገር ደግሞ መደምደሚያ ወይም ማጠናቀቂያው ኦሜጋ የሆነው ቃል ኢየሱስ ነው። ይሄ ኢየሱስ የእግዚአብሔር ልጅ ተብሏል። የዕብራውያን ጸሐፊም ከጥንት ጀምሮ እግዚአብሔር ለአባቶቻችን በነቢያት ተናግሮ ነበር ብሎናል። በአዲሱ ኪዳን ግን በሐዋርያት ዘመን ግን የዕብራውያን ጸሐፊ በዚህ የዘመን መጨረሻ ላይ ግን አለ በሆነ ነቢይ ሳይሆን በራሱ በልጁ ነው የተናገረንም። ይሄ ልጁ መደምደሚያ ነው። የሁሉ ነገር መደምደሚያ ልጁ ኢየሱስ ነው። ይሄንን ልጅ ማይሰማ ነፍስ ይሞታል፣ ሲኦል ይገባል። በዚህ በልጁ በኢየሱስ የሚያምን ደግሞ የዘላለም ሕይወት ተካፋይ ይሆናል። ስለዚህ ልጁ የእግዚአብሔር ጅማሬ ነው፣ የእግዚአብሔር መጨረሻ ነው። የሮሜን መጽሐፍ እናውጣና ከቁጥር 1 እስከ 4 ያለውን እንደ ልማዳችን ከቁጥር 1 እስከ 4 ጮክ ብለን ረገጥ አድርገን በጋራ እናነበዋለን። ከቁጥር 1 እስከ 4 ከቁጥር 1 እስከ 4 እናንብበው። 1 3 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ። አሁንም ረገጥ አድርገን እንደግመዋለን። ረገጥ አድርገን ማለት እንዴት ነው? ረገጥ አድርገን 1 3 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ። ሃሌሉያ! እንደዚህ ሲረገጥ ደስ ይላል በጣም ጮክ ተብሎ። ቤታችሁም ስታነቡ እንደዚህ ማንበብ መልካም ነው። ኦኬ። ባለፈውት 2 ሳምንታት በሥጋ ከዳዊት ዘር የምትለዋን እያየን ነበር የመጣ ነው። ዛሬ የመጨረሻ እዚህ ቁጥር 4 ላይ የእግዚአብሔር ልጅ የሆነው ኢየሱስ በሥጋ ከዳዊት ዘር በሆኑ ብቻ ሳይሆን እንደ ቅድስና መንፈስ ደግሞ ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ነው ይላል። ዳዊትን በሥጋ እንዴት አድርጎ እንደተጠቀመበት የትንቢት ቃላቶችን ሳሙኤል ላይ መዝሙር ላይ ያሉትን ባለፈው በደንብ አይተናል። 2 ሳምንታቶችን በተከታታይ እነዚህ በሥጋ ከዳዊት ዘር መምጣት ማለት የተስፋውን ቃል እግዚአብሔር እንዴት አድርጎ ዘር አድርጎ እየቆጠረ እንደመጣ በትክክል አይተናል። ዛሬ ደግሞ ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ ምን ስላለው ስለተገለጠ የምትለዋል ከሙታን በመነሳት የሚገኝን ልጅነት እናወራለን። ከሙታን ምን በማድረግ በመነሳት በኃይል የእግዚአብሔር ልጅ ሆኖ ምን ስላለው ነው ይላል ስለተገለጠው ስለ ልጁ ስለ ኢየሱስ ክርስቶስ ነው። ስለ ወንጌል ሲያወራ ወንጌልን በሥጋ ከዳዊት ዘር በምድር ላይ የደም ንክኪ ባይኖረውም ወይም ደግሞ በሥጋ ባይወለድም ዮሴፍ ግን በተስፋው ቃል እግዚአብሔር ከብሉይ ኪዳን ጀምሮ እንዴት አድርጎ የተስፋን ቃል ዘር አድርጎ እየቆጠረ እንደመጣ በደንብ አይተናል። እዚች ቦታ ላይ ግን አንድ አስረግጦ የሚናገረው ነገር አለ። ስለ ኢየሱስ ከሙታን በመነሳት ደግሞ በኃይል የእግዚአብሔር ልጅ ሆኖ የተገለጠ ነው ይለዋል። ኢየሱስ እንግዲህ ኢየሱስ ባለፈው ስናይ ከዘላለም ዘመናት በፊትም የእግዚአብሔር የባህሪ ልጅ ነው። ልክ ከማርያም ሲወለድ አይደለም ልጅ ሆነው አስቀድሞ የእግዚአብሔር የባህሪው ምንድነው? ልጁ ነው። በእግዚአብሔር እቅፍ ውስጥ እግዚአብሔር ሆኖ ይኖር የነበረ ቃል ከዘላለም ዘመናት በፊት የሁሉ ነገር መነሻ የሆነ ቃል የሁሉ ነገር ደግሞ መደምደሚያ ወይም ማጠናቀቂያው ኦሜጋ የሆነው ቃል ኢየሱስ ነው። ይሄ ኢየሱስ የእግዚአብሔር ልጅ ተብሏል። የዕብራውያን ጸሐፊም ከጥንት ጀምሮ እግዚአብሔር
ለአባቶቻችን በነቢያት ተናግሮ ነበር ብሎናል። በነቢያት ለአባቶቻችን ምን ብሎ ነበር? ተናግሮ ነበር። ከጥንት ጀምሮ ነው ለአባቶቻችን ተናግሯል። ከጥንት ጀምሮ ሲናገር የተናገረው ስለ ልጁ ነው። ለአባቶች ከጥንት ጀምሮ እግዚአብሔር ስለ ልጁ ነው የተናገረው። ደግሞም የዘመን መጨረሻ በደረሰ ጊዜ በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ለአባቶች ስለ ልጁ እግዚአብሔር የነገራቸው በነቢያት በኩል ነው፣ በልዩ ልዩ ጎዳናና መንገድ ውስጥ ነው። በአዲሱ ኪዳን ግን በሐዋርያት ዘመን ግን የዕብራውያን ጸሐፊ በዚህ የዘመን መጨረሻ ላይ ግን አለ በሆነ ነቢይ ሳይሆን በራሱ በልጁ ነው የተናገረን። ይሄ ልጁ መደምደሚያ ነው። አልሰማሁም። የሁሉ ነገር መደምደሚያ ልጁ ኢየሱስ ይባል። ይህንን ልጅ ማይሰማ ነፍስ ይሞታል፣ ሲኦል ይገባል። በዚህ በልጁ በኢየሱስ የሚያምን ደግሞ የዘላለም ሕይወት ተካፋይ ይሆናል። ስለዚህ ልጁ የእግዚአብሔር ጅማሬ ነው፣ የእግዚአብሔር ምንድነው? መጨረሻ ነው። አሁን ኢየሱስን በዚህ ምድር ላይ ለማምጣት ሲመጣ የሮሜ መጽሐፍ ምዕራፍ 5 ቁጥር 12 ላይ ከዛሬው ሐሳብ ጋር በደንብ አነካከዋለሁ። ተከተሉኝ እናንተ። ሮሜ መጽሐፍ ምዕራፍ 5 ቁጥር 12 ላይ ምን ይላል? ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። ኃጢአት የሚባለው ፐርሰን ሃማርቲያ የሚባለው ኃጢአት በአንድ ሰው ምክንያት ወደዚህ ዓለም ምን አለ? ገባ። ወደዚህ ዓለም ገባ ሲል የሆነ ቦታ አይደለም የገባው፣ ወደ ሰው ነው የገባው። ኃጢአትን የተቀበለው ያስተናገደው በእባቡ ታለው የወደቀው ሰው ነው። ወደዚህ ዓለም ሲገባ በዚህ ዓለም ላይ እንዲገዛ እንዲያስተዳድር ተሹሞ የነበረው ሰው ነው። ደግሞ ኃጢአትን በዚህ ምድር ላይ በር ከፍቶ ያስገባው ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ ነው የሚለው። በአንድ ሰው ምክንያት በአዳም ምክንያት ወደዚህ ዓለም ምን አደረገ? ገባ። እሺ። በኃጢአትም ሞት። እሺ። እንደዚህም ሁሉ ኃጢአትን ስላደረጉ እሺ ሞት ለሰው ሁሉ ደረሰ። እሺ። ሕግ እስከመጣ ድረስ እሺ ኃጢአት በዓለም ነበርና ኦኬ። ነገር ግን ሕግ በሌለበት ጊዜ እሺ ኃጢአት አይቆጠርም። ኦኬ። ቁጥር 14 በደንብ ስሙት። ነገር ግን በአዳም መተላለፍ ምሳሌ በአዳም ምን መተላለፍ ምሳሌው አዳም ነው። በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን እሺ ከአዳም ጀምሮ እስከ ሙሴ ድረስ እሺ ሞት ነገሰ። ኦኬ። ከአዳም ጀምሮ እስከ ምን ድረስ? እስከ ሙሴ ድረስ ሞት ምን አለ? ነገሰ። ከሙሴ በኋላ ሞት አልነገሰም ወይ ስትሎ ነግሷል እኮ። እስካሁን ድረስ ሞት እኮ አለ። ኢየሱስ ብቻ ነው ሞትን ያሸነፈው። ኦኬ። ነገር ግን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ሲለን በህይወት መኖር የሚያስችል ሌላ ህግ አልነበር። ሙሴ ሲመጣ ግን የሚያደርገው ቢኖር በህይወት ይኖርበታል የተባለ የህግ ትእዛዝ ተቀብሏል። ስለዚህ ሞት መንገስ አቅም ያለው እስከ ሙሴ ድረስ ነው። ከሙሴ በኋላ የሙሴን ህግ የሚፈጽም ካለ በህይወት መንገስ ይችላል። አሁን የሙሴን ህግ መኖር የሚችል ነው እንጂ ያልነበረው በህይወት መኖር የሚችል ሰው ካለ ህጉን መፈጸም የሚችል ሰው ካለ በህይወት እንዲኖር እግዚአብሔር የህግን ትእዛዝ ለሰዎች ምን ብሎ ነበር? ሰጥቶ ነበር። ግን ያንን መፈጸም ምን አላረጉም? አልቻሉም። አሁን የሮሜን መጽሐፍ ጳውሎስ እስከ ሙሴ ድረስ ሞት ምን አረገ? ነገሰ። እሺ። አዳም ይመጣ ዘንድ ስሙት። አዳም እሺ ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ኦኬ። አዳም የሚባል አንድ ሰው አለ። የሰዎች ሁሉ ምን መጀመሪያ አዳም ሊመጣ ላለው ለሌላኛው ሰው ሄሎ አዳም ይመጣ ዘንድ ላለው ምኑ ነው? ምሳሌ ነው ወይም ጥላ ነው። ስለዚህ አሁን አዳምን ስታዩ አዳም የሰው መጀመሪያ አይደለም። እኛ ምድር ላይ ሰው የጀመረው አዳም ጋር ነው። እግዚአብሔር ዓለም ላይ ግን ሰው የጀመረው ክርስቶስ ላይ ነው። ሄሎ አሁን በጥንቃቄ እንድሰሙ ይፈልግ። አዳም ይመጣ ዘንድ ላለው ምሳሌ እንጂ አዳም መጀመሪያው አይደለም። የሰው መጀመሪያ ክርስቶስ ይባላል። አሁን ክርስቶስን ለማምጣት እግዚአብሔር ሰው ሆኖ እዚህ ምድር ላይ የሚመጣ አንድ ሰው አለ። ያንን ለማምጣት አስቀድሞ የሰው ምን ምሳሌ ይመጣ ዘንድ ላለው አምሳሌ የሆነ
የሰው ልጅ የመጀመሪያው ከአንድ ወገን የተፈጠረው ከአዳም ሆነ። ግን አዳምን የሚቀድም ሰው አለ። እደግመዋለሁ። አዳምን የሚቀድም ምን አለ? ኦኬ። ለምሳሌ ክፉና ደጉን በማወቅ ከኛ እንዳንድ ሆኗል ብሏል እግዚአብሔር። ከዛፏ ፍሬ ምን አትበል አትብላ የሚል ትእዛዝ ነበር የሰጠው ለአዳም። የዛፏን ፍሬ በበላ ቀን ሞትን ምን ትላለህ? ትሞታለህ። በበላ ቀን ሞት የሚባል አለ ነው። በበላ ቀን ትሞታለህ ነው ትምህርቱ። ስለዚህ በሰው ልጅ ጭንቅላት ውስጥ የነበረው ምንድነው? በበላው ቀን ምን እላለሁ? እሞታለሁ ነው። እባብ ደግሞ መጥቶ ያስተማረው ትምህርት ትሞታላችሁ የሚል አይደለም። በበላችሁ ጊዜ እንደ እግዚአብሔር ትሆናላችሁ ነው። ከበላሽ እንደ እግዚአብሔር እንደምትሆኚ እግዚአብሔር ስለሚያውቅ አውቆ እንደ እግዚአብሔር እንዳትሆኑ ሲደብቃችሁ ነው። ሁለቱ ትምህርት ምን ያደርጋል? እርስ በርሱ ይጋጫል። ግን ደግሞ ሰው ባለመታዘዝ የዛፏን ፍሬ ቀጥፎ ሲበላ እግዚአብሔር ምንድን ነው ያለው? ክፉንና ደጉን በማወቅ ከኛ እንደ አንዱ ሆነ። መቼ ነው የሆነው? ቀጥፎ ሲበላ። ሲሞት ከኛ እንደ አንዱ ሆናል። ከኔ ጋር ናቸው? ከዛ በፊትስ ከኛ እንዳንዱ። ስለዚህ አሁን ከሰው በፊት የዛፏን ፍሬ ቀጥፎ የበላ ሌላ ሰው አለ። ሃሎ። በእግዚአብሔር የሥላሴ ጉባኤ ውስጥ ሰው ሆኖ ምድር ላይ መጥቶ በመስቀል እንዲሞት የተወሰነ ክራይስት አለ። ያ ሊመጣ ያለውን ነገር የሚመስል ደግሞ ሌላ ሰው ምድር ላይ መጣ። ቀጥፎ ሲበላ ክፉና ደጉን በማወቅ ክፉ ሞቱ ነው፣ መልካሙ ትንሣኤ ነው። በሞትና በትንሣኤ በመካፈል ከኛ ሃሌሉያ ከኛ እንደምን ኦኬ። ሞት ወደ ሰው ልጅ የገባው ምን በማድረግ ነው? አልሰማው። ምን በማድረግ? ሞት ወደ ሰው ዘር የገባው በመብላት ነው። ስትበላ ነው የምትሞተው። በተመሳሳይ ስትበላ ነው የምትድነው። ምግብ ነው የምትለየው እንጂ የእውቀት ዛፍና የሕይወት ዛፍ አለ። የእውቀት ዛፍ በልተህ ትሞታለህ። የሕይወት ዛፍ በልተህ ትድናለህ። አስቀድሞ የሕይወት ዛፍ ነበር። በእግዚአብሔር የሥላሴ ጉባኤ ውስጥ ሕይወት ነው የተመደበው። የሕይወት ቃል ነው የተመደበው። ሕይወት የሆነው ክራይስት ከመምጣቱ በፊት ግን ሞት አለ። ዲያብሎስ የሚባል የሞት ምንጭ አለ። በሞት ፍርሃት ሰዎችን ባሪያ የሚያደርግ አለ። እሱን በመብላት ስትሞት ከክርስቶስ ጋር ተካፋይ ትሆናለህ። ወይኔ ዛሬ አሁን ሁለት መጽሐፍ ቅዱሳዊ ቋንቋ በአንደኛ ቆሮንቶስ ምዕራፍ 15 ጳውሎስ እንዲህ ይለናል። ፊተኛው አዳም ይለዋል። ቀጥሎ ደግሞ ኋለኛው አዳም ይለዋል። ሶስተኛ ደግሞ የመጨረሻው አዳም ይለዋል። ሶስት ቋንቋዎችን ይጠቀማል። ፊተኛው አዳም ከመሬት መሬታዊ ነው፣ ከምድር ምድራዊ ነው። ኋለኛው አዳም ከሰማይ ምንድን ነው? ሰማያዊ ከሰማይ ነው። ኢየሱስ ሁለተኛው አዳም ከሰማይ የወረደ ነው። የኃጢአትን ዕዳ ያስወገደ ነው። እሱ ከመስቀል በፊት ያለው የሞቱ ሕይወት የአገልግሎት ኋለኛው አዳም ተብሏል። ከሙታን ሲነሳ ግን የመጨረሻ ነው። ሄሎ። ኢየሱስ ከሙታን ሲነሳ ቀጣይ ሌላ ሰው የለም። የመጨረሻው አዳም ኢየሱስ ይባላል። ያለ አማራጭ በመጨረሻው መጠቅለል ነው። አናናማሲ መጠቅለል ብቻ። አይ ቆይ እስኪ ሌላ አራተኛ ይመጣል ብትል የሚመጣ አራተኛ የለም። የመጨረሻው አዳም ይለዋል። ከሰማይ ነው እሱ፣ ሰማያዊ ነው እሱ። ሃሌሉያ። ይሄኛው ምድራዊን የለበሰው፣ ያኛው ግን ሰማያዊን የለበሰው። ስለዚህ አሁን የሰው ልጅ ተብሎ በመጽሐፍ ቅዱሳችን የምታገኙት ኢየሱስን ኢየሱስ በምድር ሲመላለስ በተለይ ሉቃስ ወንጌል ላይ ተደጋጋሚ አንድ ቃል ሲጠቀም ታገኝ። ሰዎች የሰው ልጅ ማን ይሉታል? ሰዎች ናቸው። የሰው ልጅ ነው። እደግመዋለሁ። ሰዎች የሰው ልጅ ማን? አሁን የሰው ልጅ ሌሎቹስ የማን ልጅ ናቸው? የሰው ልጆች አይደሉም እንዴ? ናቸው እኮ። ግን ኢየሱስ ምን እያለ ነው? ሰዎች የሰው ልጅ ማን ይሉታል? የሰው ልጅ በኃጢአተኞች እጅ ታልፎ ሊሰጥ፣ የሰው ልጅ ሊሰቀል፣ የሰው ልጅ ሊሞት፣ የሰው ልጅ ከሙታን ሊነሳ ይገባዋል። የሰው ልጅ ምን ማለት ነው? የሰው ልጅ ማለት በእግዚአብሔር ዲዛይን ውስጥ ፕሮግራም ውስጥ ሰው ብራንዱ ክራይስት ነው።
አዳም አይደለም። ስለዚህ ኢየሱስ ሲመጣ አሁን የሆነ ምሳሌ አይደለም የመጣው፣ መልኩ ነው የመጣው፣ ባለቤቱ ነው የመጣው፣ ዲዛይን የተደረገው ነው የመጣው። ስለዚህ ሲመጣ እንደ ምሳሌ አይደለም ያወራ። ሰው ማለት እኔ ነኝ ብሎ፣ የሰው ልጅ ማለት እኔ ነኝ ብሎ። የሰው ልጅ ማን ማዲያ ሳፕራዲ እስቲ የሰው ልጅ ነው በሉ። ኦኬ መዝሙር ምዕራፍ 2 አሁን በጥንቃቄ ስሙኝ። መዝሙር ምዕራፍ 2 ለምን ይሄን እንዳነሳሁት እየገፋን ስንሄድ ታይቷል። መዝሙር ምዕራፍ 2 ከ5 ጀምር። እኔ 7 ነው ፈልገው። በዚያን ጊዜ በቁጣው ይናገራቸዋል፣ እሺ፣ በመዓቱም ያውካቸዋል። እሺ፣ እኔ ግን ንጉሴን ሾምኩ፣ በተቀደሰው ተራራዬ፣ እሺ፣ በጽዮን ላይ እሺ፣ ትእዛዙን እናገራለሁ። እግዚአብሔር አለኝ፣ እሺ፣ አንተ ልጄ ነህ። ትእዛዙን እናገራለሁ። እግዚአብሔር ምን አለኝ? እግዚአብሔር አለው። ምን አለው? አንተ ልጄ ነህ። አንተ ምን ነህ? ልጄ ነህ። አንተ ምን ነህ? ልጄ ነህ። እኔ ዛሬ ወለድሁ። እኔ መቼ ወለድኩ? አሁን በጥንቃቄ ስሙ። መዝሙረኛው ሲዘምር በመዝሙሩ ውስጥ እኔ ግን ንጉሴን ሾምኩኝ አለ። እግዚአብሔር ደግሞ አለኝ፣ ተናገረኝ። ምን አለ? አንተ ልጄ ነህ። እኔ ዛሬ ምን አልኩ? ወለድኩ ብሎኛል። አንተ ምን ነህ? ልጄ ነህ። እኔ ደግሞ ዛሬ ወለድኩ። አሁን በደንብ ስሙት። አንተ ምን ነህ? ልጄ ነህ። እኔ ደግሞ ምን አልኩ? ዛሬ ወለድኩ። አሁን ይሄ ትንቢት ለመሲሁ ለክራይስት የተነገረ ትንቢት ነው። ኢየሱስ ሳይመጣም በፊት የእግዚአብሔር ልጅ ነው ብለናል። ይሄኛው በትንሣኤ የተረጋገጠውን ልጅነት ለማውራት ነው የፈለኩት። በትንሣኤ የተረጋገጠው ልጅነት የኢየሱስ ብቻ ሳይሆን የኛም ጭምር ስለሆነ አስቀድሞ ገና በመዝሙረኛው ዳዊት መጽሐፍ ላይ ምዕራፍ 2 ላይ አንተ ልጄ ነህ እኔ ዛሬ ዳይሬክት አለኝ ነው የሚለው። በነቢይ በኩል አይደለም ያለው። ቀጥታ መጥቶ አንተ ልጄ ነህ እኔ ዛሬ ምን አልኩ? ወለድኩ። ቀጥሎስ ስሙት። ለምነኝ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ እሰጣለሁ። ኦኬ አሁን አሕዛብ ለርስትህ የምድር ዳርቻ ለግዛትህ ምን እልሃለሁ? ስለዚህ የሚሰጠው ነው። ልጄ ነህ እኔ ዛሬ ምን አልኩ? ወለድኩ። ልጄ ነህ እኔ ዛሬ ወለድኩ። ቀጥሎስ አሕዛብ ርስት ተደርጎ ይሰጣል። አሕዛብ ለኢየሱስ ታልፎ የሚሰጣው ከትንሣኤ በኋላ ነው። ከመስቀል በፊት አሕዛብ ወደ ኢየሱስ አይጠቀለልም። የልጆችን እንጀራ ለቡችሎች አልሰጥም እያለ እሱ የእስራኤል ምን እንደሆነ እንጀራ እንደሆነ ራሱን ከልሎ ነው እስከ መስቀሉ ድረስ የኖረው። ከሙታን ሲነሳ ግን ሂዱና እስከ ዓለም ዳርቻ ምስክሮቼ ናቸው። እስከምን? እስከ ዓለም። ኦኬ ወደ አሕዛብ የሄደው ኢየሱስ የአሕዛብ ሁሉ አዳኝ የሆነው ኢየሱስ ከትንሣኤ በኋላ ነው። ስለዚህ ኢየሱስ ሞቶ አልቀረም። የሞትን ጣር አጥፍቶ እግዚአብሔር ከሙታን አስነስቶታል ሲለን መጽሐፉ እያለ ያለውን ነገር ምን እንደሆነ እዚህ ጋር ታገኙታላችሁ። አንተ ልጄ ነህ እኔ ደግሞ ዛሬ ወለድኩ። አሁን ኢየሱስን የሆነ ቦታ ላይ ወልዶታል። ከሙታን አስነስቶ ወልዶታል። ሞት እንዳያየው ደግሞ እንዳይገዛው ኃጢአት እንዳያቀው አድርጎ አስነስቶታል። ከሁሉ በላይ አስነስቶታል። ሲያስነሳው አንተ ምን ነህ ያለው? ልጄ ነህ። እኔ ደግሞ ዛሬ ምጥ ይዞኝ ነበር ከዘላለም ዘመናት በፊት አመጣዋለሁ ብዬ ዲዛይን ያረኩት ሰው ነበረ። አሁን ግን ከሙታን ሲያስነሳ የምጥ ወራት አበቃን። ዛሬ ምን አልኩ? አልሰማሁም። ምን አልኩ? ዛሬ ወለድኩ የሚለው ቃል እግዚአብሔር ልብ ውስጥ ገና ያልተወለደ ዲዛይን የተደረገ ሰው ነበር። ከሞት ተነስቶ በትንሣኤ ሥጋ የሚቆም የማይበሰብስ አካል ለብሶ ለዘላለም የእግዚአብሔር ማደሪያ የሚሆን አንድ የታየ ልጅ አለ። አሕዛብን ለርስትህ የምድርን ዳርቻ ለግዛትህ እሰጥሃለሁ። የአዲስ ኪዳን ጸሐፊዎች ሲነግሩን ደመና ከዓይናቸው ሰውራ ምን አረገችው? ኦኬ ሁሉ ከእግሩ በታች እስኪገዙለት ድረስ ይጠብቃል። ኦኬ ተወልዶ አሁን ታልፎ እየተሰጠው ነው።
ለምሳሌ ርስት ተደርጎ ከተሰጠው መካከል እስራኤል ምድር ላይ ነበር ከሙታን የተነሳው። አሁን ኢትዮጵያ ውስጥ እናንተ አላችሁ። የሆነ ሀገር ስትሄድ አለው ርስት ለኢየሱስ ታልፎ እየተሰጠ ነው። ግዛት ለምድሪቷ ጫፍ ድረስ ምን እያለው ነው? እየተሰጠው ነው። ለምን? ልጅ ሆኗላ። እስኪ ዕብራውያን ማን ነው? ሐዋርያት ሥራ ምዕራፍ 13 የሐዋርያት ሥራ ምዕራፍ 13 ላይ ሐዋርያው ጳውሎስ ይህንን እንዴት እንደሚያገናኘው እኔ እስኪ ሐዋርያት ሥራ ምዕራፍ 13 ቁጥር 13 ልጀምር። እንዲህ ይላል፣ ስሙት። አጵሎስ ከጓደኞቹ ጋር ከጳፋ ተነስቶ የጵንኤል ወደምትሆን ወደ ጴርጌን መጣ። ዮሐንስም ከእነርሱ ተለይቶ ወደ ኢየሩሳሌም ተመለሰ። እነርሱ ግን ከጴርጌን አልፈው የጲስድያ ወደምትሆን ወደ አንጾኪያ ደረሱ። በሰንበትም ቀን ወደ ምኵራብ ገብተው ተቀመጡ። ሰንበት ነው፣ ኤሬቭ ሻባት ላይ አርብ ማታ ማለት ነው። ገብተው ተቀመጡ። ቁጥር 15 ሕግና ነቢያትም ከተነበቡ በኋላ የምኵራቡ አለቆች ወንድሞች ሆይ ሕዝቡን የሚመክር ቃል አላችሁን ብለው ላኩባቸው። ኦኬ። ጳውሎስም ተነሳና በእጁ ጠቅሶ እንዲህ አለ፣ የእስራኤል ሰዎችና እግዚአብሔርን የምትፈሩ ሆይ ስሙ። የዚህ የእስራኤል ሕዝብ አምላክ አባቶቻችንን መርጦ በግብፅ አገር በእንግድነት ሳሉ ሕዝቡን ከፍ ከፍ አደረጋቸው። ከፍ ባለችውም ክንዱ ከዚያ አወጣቸው። በበረሃም 40 ዓመት ያህል መገባቸው። በከነዓንም አገር 7 አሕዛብን አጥፍቶ ምድራቸውን አወረሳቸው። ከዚህም በኋላ እስከ ነቢዩ እስከ ሳሙኤል ድረስ 450 ዓመት ያህል መሳፍንትን ሰጣቸው። እስከ ሳሙኤል ድረስ መሳፍንትን ሰጣቸው። ከዚያም ወዲያ ንጉሥን ያነግስላቸው ዘንድ ለመኑ። እግዚአብሔርም ከብንያም ወገን የሚሆን ሰው የቂስን ልጅ ሳኦልን 40 ዓመት ሰጣቸው። እርሱንም ከሻረው በኋላ ዳዊትን በእነርሱ ላይ እንዲነግስ አስነሳው። ዳዊትን በእነርሱ ላይ እንዲነግስ ምን አለው? አስነሳው። እንዲነግስ ምን አለው? ኦኬ፣ አስነሳው። ሲመሰክርለትም እንደ ልቤ የሆነ ሰው ፈቃዴን ሁሉ የሚያደርግ የእሴይ ልጅ ዳዊት አገኘሁት አለ። ቁጥር 23 አሁን ስሙት። ቁጥር 23 ከዚህም ሰው ዘር ከየትኛው? ዳዊት። ከዚህም ሰው ዘር እግዚአብሔር እንደ ተስፋ ቃሉ ሃሎ፣ አያችሁት እንዴት እንደሚያገናኘው? እንደ ተስፋ ቃል ለእስራኤል መድኃኒትን እርሱም ኢየሱስን። ኦኬ፣ ምንድን ነው ኢየሱስ? መድኃኒት ነው አለው። ግን ደግሞ ከማን ዘር የመጣ ነው አለ? ከዳዊት። ከዚህም ሰው ዘር መድኃኒት የሆነ ለእስራኤል አመጣ። እንደ ተስፋ ቃሉ ነው የሚለው የመጣው ኢየሱስ ከዳዊት እንደ ተስፋ ቃሉ ኢየሱስን አመጣ። ቁጥር 24 ከመምጣቱ በፊት ዮሐንስ አስቀድሞ ለእስራኤል ሕዝብ ሁሉ የንስሐ ጥምቀት ሰብኮ ነበር። ዮሐንስም ሩጫውን ሲፈጽም ሳለ እኔ ማን እንደሆንኩኝ ታስባላችሁ? እኔስ እርሱን አይደለሁም፣ ነገር ግን እነሆ የእግሩን ጫማ ፈታ ዘንድ ከማይገባኝ ከእኔ በኋላ ይመጣል ይል ነበር ዮሐንስ። እናንተም ወንድሞቻችን የአብርሃም ዘር ልጆች የአብርሃም ዘር ልጆች ከእናንተ መካከል እግዚአብሔርን የምትፈሩ ሆይ ስሙት። ከእናንተ መካከል እግዚአብሔርን የምትፈሩ ሆይ ለእናንተ የዚህ የመዳን ቃል ተላከ። ኢየሱስ የመዳን ቃል ተላከ። የት ነው የተላከው? እዩት። ለእስራኤል ሁሉ አይደለም የሚለው፣ እግዚአብሔርን ለምትፈሩ ይላል። ሰሌክቲቭ ነው። ባሉት ህዝቦች መካከል እንኳን የምትፈሩ ለእናንተ ነው የሚለው። የማይፈራ አለ። የሰይጣን ዙፋን መቀመጫውን አድርጎ እንትን የሚያደርግ የሚነግስበት ዲያብሎስ በከፍተኛ ሁኔታ የሚሰራባቸው እስራኤላውያንም አሉ። ተቃዋሚዎች፣ ኢየሱስን ሰቃዮች አሉ፣ አሳዳጆች አሉ፣ ሐዋርያትን የሚቀጠቅጡ አሉ። ግን እግዚአብሔርን የምትፈሩ ብሎ ለብቻው ለእናንተ የዚህ መዳን ቃል ተሰጠ።
ተላከ። ቁጥር 27 በኢየሩሳሌም የሚኖሩ ሰዎችና አለቆቻቸው እርሱንና በየሰንበቱ የሚነበቡትን የነቢያትን ድምፅ ስላላወቁ እርሱንና በየሰንበቱ የሚነበቡትን ምን የነቢያትን ቃል ድምፅ ስላላወቁ ፍርዳቸውን ፈጽመዋልና ለሞትም የሚያደርስ ምክንያት አንድስ እንኳን ባያገኙ ለምን የሚያደርስ የለበትም የሚያደርስ ኦኬ ባያገኙ ይገድለው ዘንድ ጲላጦስን ለመኑ። የሚገርም ነው። ስለ እርሱም የተጻፈውን ሁሉ በፈጸሙ ጊዜ ስለ እርሱ ምን ያለው። ስለዚህ ኢየሱስ በመጽሐፍ ጥቅልል ስለ እሱ እንደተጻፈው ነው የኖረው። የተጻፈውን ሁሉ በፈጸሙ ጊዜ ከእንጨት አውርደው በመቃብር አኖሩት። ቁጥር 30 እግዚአብሔር ግን ከሙታን አስነሳው። ሃሌሉያ። እግዚአብሔር ግን ምን አለው? ከሙታን አስነሳው። በሕዝብም ዘንድ ምስክሮቹ ለሆኑት ከእርሱ ጋር ከገሊላ ወደ ኢየሩሳሌም ለወጡት ብዙ ቀን ታያቸው። ብዙ ቀን ምን አለ? ኦኬ ቁጥር 32 እኛም ለአባቶች የተሰጠውን ተስፋ የምስራቹን ለእናንተ የሙሴን ሕግ እንሰብካለን አይደለም ያለው። ለአባቶች የተነገረውን የተስፋውን ቃል የምስራቹን ምን እንላለን? እንሰብካለን። የምስራቹን ለእናንተ እንሰብካለን። ይህንን ተስፋ እግዚአብሔር በሁለተኛው መዝሙር ይህንን ተስፋ የትኛውን? አሁን የክርስቶስን የትንሣኤ ተስፋ በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ብሎ ተብሎ እንደተጻፈው ኢየሱስን አስነስቶ ለኛና ለልጆቻችን ምን ብሎታል? ሃሌሉያ። ይህንን አለ በሁለተኛው መዝሙር ብሎ ነው የሚያነሳው። እንግዲህ እግዚአብሔር ምን አድርጎታል አለ? የተናገረው ቃል ነበር። ምን አይነት ቃል? አንተ ልጄ ነህ እኔ ዛሬ ብሎ ተናግሮ ስለነበር ነው የሚለን። ይህንን ቃል እግዚአብሔር በሁለተኛው መዝሙር የተነገረውን አሁን ኢየሱስን አስነስቶ ፈጸመው። የትኛውን? አንተ ልጄ ነህ እኔ ዛሬ ወለድኩ የሚለውን ፈጸመው። መቼ? አስነስቶ ፈጸመው። አናማሻ ለማን ያስነሳው ስትለው ለኛና ለልጆቻችን። ኢየሱስ የተነሳው ለማን ነው? ለኛና አልሰማው የተነሳው ለማን ነው? ስለዚህ አሁን ኢየሱስን ከሙታን አስነስቶ አንተ ልጄ ነህ ሲለው ለሱ ብቻ ሳይሆን ለኛና በትንሣኤ ያልተወለደ የእግዚአብሔር ልጅ አይደለም። ለኢየሱስ ከሙታን አስነስቶ ሲመሰክርለት በተመሳሳይ ከእርሱ ጋር ተነስታችኋል ነው የሚለው። በኢየሱስ የሚያምን ሁሉ ከእሱ ጋር ምን ያደርጋል? ሄሎ ልጅነት በትንሣኤ ነው ያለው። እደግመዋል። ልጅነት ምንድን ነው? መቼ ነው ያለው? በትንሣኤ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ ሞት ወይ መውጊያ የታለ? ሲኦል ወይ ድል መንሳትህ የታለ? ምንልበት ቀን አለ ይላል። መቼ ነው ስትለው ይሄ የሚበሰብሰው ይወልቅና የማይበሰብሰውን ሲለብስ የትንሣኤውን አካል ሲለብስ ያን ጊዜ አሁን አይደለም ያን ጊዜ ዞር ብለህ ሞት ሆይ ትለዋለህ ፈገግ ብለህ። ለምን? ማይበሰብሰውን የምትለብስበት ቀን ይመጣል። አዲጋ ባሳ ዳግመኛ መወለድ በመንፈስ መወለድን ብቻ ሳይሆን በመንፈስ መጽደቅን ብቻ ሳይሆን በነፍስም በስጋም ፍጹም መሆንን ያካትታል። አሁን አንድ ሶስተኛውን ድነናል። በነፍሳችን እየዳንን ነው። ስጋችን ደግሞ እየናፈቀ ነው። የቤዛነቱን ቀን የትንሣኤውን አካል የሚለብስበትን እየናፈቀ ነው። እየናፈቀ ግን በተስፋ ያድራል። ከብዶን እንቃትታለን። ቀን ግን ይመጣላል። ልክ ስትለብሰው ሲኦል ወይ ትለዋለህ ፈገግ ብለህ። ለምን? ደግመ ሲኦል አገባማ። አዳጋሻ ካታካ እዚህ እየዛልክ ሊሆን ይችላል፣ እየደከምክ ሊሆን ይችላል፣ አንዳንድ የተስፋ እየቆረጥክ ሊሆን ይችላል። ግን ደግሞ ቀን አለ። ሞት ወይ ትለዋለህ ፈገግ ብለህ። አሁን ላይ ሞት ወይ ምናምን ብትል አይሆንም። በኢየሱስ ግን ሞት ወይ ተብሏል። በራስ አትችልም። በራስ የምችለው መቼ ነው? ያ ከሙታን የተነሳው የማይበሰብሰው አካል የለበሰው ሲመጣ አንተም ትለብሰዋለህ። ያኔ የለበስከው ቀን ፈገግ ትላለህ። ለምን? የእሱ አይነት ሆነሃላ። እና ሞት ላይ ያየኸው ትስቃለህ። እሺ እባክህ የት ነበር ማቅ? አምሶሪ እኛ ሰፈር የለህም።
ሲኦልን ታየዋለህ። የእሳቱ ባህር ምናምን እያልክ አሁን የምትፈራውን አይነት አይሆንም። ያኔ ትስቅበታለህ። እሳቱ እየተንቀለቀለ እንኳን መሀል ላይ ሁሉ ወክ እያደረግ ፈገግ ትላለህ። ለምን? ከሲኦል በላይ ና። እስቲ ቀን አለ የምጠብቀው ቀን አለ ይበል። አየህ ፖል ከብዶን እንቃትታለን ያለው ይህን ቀን ብቻ ነው። አሁን ግን ትልቁ ጥያቄ ምንድነው? አንተ በትንሣኤ ቀን የኢየሱስ አይነት የትንሣኤ ሥጋ እንደምትለብስ ምን ማረጋገጫ አለ? ምንድነው ማረጋገጫው? በምጽአት ጊዜ የኢየሱስ አይነት አካል እንደሚኖረን መጽሐፉ ይናገራል። መጽሐፍ ስለተናገረ ብቻውን ግን ማረጋገጫ ምንድን ነው? ይቺ ናት ወንጌል ማለት። ወንጌል ሲባል ኢየሱስ አዳኝ ነው አይደለም፣ ተነስቷል ነች። ወንጌል የሆነ ያድናል ብቻ ሳይሆን ምንድነው የሚያድነው ለማለት መጀመሪያ የሄደባት መንገድ ኢምፖርታንት ናት። ሰው በልቡ አምኖ ምን ይላል? ይጸድቃል። ምን አምኖ? አየ የምታምነው ልብ ውስጥ መጻፍ አለበት። ዕብራውያን ሮሜ ምዕራፍ 10 ቁጥር 10 ላይ ኢየሱስን ከሙታን እንዳስነሳው ሄሎ ምን እንዳለው? እንዳስነሳው ብታምን ትጸድቃለህ። የሆነ የሚገርም መምህር ነበር የዛሬ 2000 ዓመት መጥቶ እንደው ሲያገለግል ምናምን ብትል ግን የካህናት አለቆች ገደሉት ምናምን ብለህ ብትቆም አትድንም። ተነስቷል ግን ሕይወት ነው የሚሆነው። ወንጌል አለና በስጋ ከዳኝ ዘር ብቻ አይደለም፣ ወንጌል ተነስቷልም ነው። ከሙታን በመነሳት የተረጋገጠ ነው። እስኪ ኢየሱስ በሉ፣ ተነስቷል በሉ። ቆሮንቶስ ቤተክርስቲያን ላይ አንድ ጊዜ ረብሻ ፈጠሩ። ሙታን መነሳት ምናምን የሚባል የለም፣ የሙታን ትንሣኤ የለም የሚል ትምህርት ሲያስተምሩ ጳውሎስ ውይ አለ፣ ሙታን አይነሱም? አዎ። የሙታን ትንሣኤ የለም ነው ያላችሁት? አዎ። በቃ ሙታን የማይነሱ ከሆነማ ኢየሱስ አልተነሳም። ከየት እንዳገነ ካልተነሱ ሙታን እኩል ይሆናል ኢየሱስ ምን አላለም። እኛ ደግሞ ኢየሱስን እግዚአብሔር አስነስቶታል በማለታችን ሐሰተኛ የእግዚአብሔር ምስክር ሆነናል ማለት ነው። ደግሞ ልንገራችኋል፣ ኢየሱስ ካልተነሳማ እስካሁን ከነ ኃጢአታችሁ ናችሁ ይላማሽ። ተነስቷል ማለት እኩል ይሆናል ከነ ኃጢአትህ። ኦኬ፣ አልተነሳም ማለትሽ እኩል ይሆናል ከነ ኃጢአትህ ነው። ስለዚህ ከሙታን በመነሳት በኃይል የእግዚአብሔር ልጅ የሆነ ነው ማለት በኃይል የእግዚአብሔር ልጅ የሆነው ከሙታን በመነሳት። ከዛ በፊት ኮንፊውዥኑ አለ። ልጅነቱን ግን እግዚአብሔር በማረጋገጥ በማህተም የጨረሰው መቼ ነው? ከሙታን በማስነሳት። አንተ ልጄ ነህ። እኔ ዛሬ ይሄንን አለ ጳውሎስ ሐዋርያ ሥራ ምዕራፍ 13 ላይ መዝሙረኛው ምዕራፍ 2 ላይ እንደተናገረው ፈጽሞ ለኛና ለልጆቻችን ሰጥቶታል። አንዴ ተቀበላለህ። ልጅ ነኝ ስትል እንዴት ሲባል ተወልጃለሁ እንዴት ስትል ካንተ የሚጀምር ጉዳይ አይደለም። እሱን አስነስቶታል ነው ጉዳይ። ኢየሱስ ሞቶ አልቀረም ነው። ወንጌል ምንድነው ስል ከሙታን ተነስቷል። ከተነሳስ እርግጠኛ ነው ያንተ ልጅነት። አናማሽ እስኪ ልጅ ነኝ በኔ። ኦኬ፣ አሁን እንዴት መዝሙር 2ን እንደሚያገናኘው እያያችሁ ነው። ኦኬ፣ እስኪ ዕብራውያን ምዕራፍ 1 ላይ እንግባ። የዕብራውያን መጽሐፍ ምዕራፍ 1። ኦኬ፣ ከጥንት ጀምሮ ቁጥር 1 ጀምሮ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እሺ፣ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ቆይ፣ የብሉይ ኪዳን ካህናቶች በእንስሳ ደም ነው ኃጢአት ሊያስተሰሩ የሚገቡት። ይሄኛው ግን ኃጢአታችንን ነው የሚለው። በራሱ
ምን ካለ በኋላ? ካነጻ። ኦኬ አልሰማው። ምን ካለ በኋላ? ካነጻ በኋላ በግርማው ዙፋን ቀኝ። ምክንያቱም ኃጢአተኛ የለማ፣ ሁሉ ነጽቷል፣ ለሁሉ ዕዳው ተከፍሏል። የኢየሱስ ደም በቂ ነው። ከዚህ በኋላ የሚሰራ ስራ ስለሌለ ናና በቀኜ ተቀመጥ አለው። ቁጭ አለ፣ ስራው ስለተጠናቀቀ። እስቲ ኢየሱስ በሉኝ። ስራውን ለሰው ልጆች ሁሉ ጨርሶታል። ኦኬ ናና በቀኜ ተቀመጥ አለው። ኢየሱስ ደግሞ የተቀመጠው ነው የሚለን ኃጢአታችንን ሊያስተሰርይ አይደለም የተቀመጠው። ካስተሰረየ በኋላ፣ ከጨረሰ በኋላ፣ ካጠናቀቀ በኋላ ወደ ግርማው ዙፋን ቀኝ ገብቶ ተቀመጠ። አልሰማው። ምን አለ? ብዙ ካህናቶች በብሉይ ኪዳን ይቆማሉ፣ አይቀመጡም። ለመጀመሪያ ጊዜ የተቀመጠው ኢየሱስ ይባላል። ሄሎ። የአሮጌው ኪዳን ቤተ መቅደስ ወንበር የለውም። የአዲሱ ኪዳን ቤተ መቅደስ ወንበር አለው። የአሮጌው ቤተ መቅደስ ወንበር የሌለው ስራ ስላላለቀ ነው። አዲሱ ኪዳን መቅደስ ውስጥ ግን የከበረ ወንበር አለ፣ የጸጋ ወንበር አለ። ተቀመጠ። ወንጌል ምንድን ነው? ተቀመጠ። ምን አድርገው? ጨርሶ። አልሰማው። ምን ብሎ? አንዳንድ ሰው ዛሬም መስራት ይፈልጋል። ለምትሰሩ ለእናንተ የምስራች እንዲህ አለ፣ ተቀምጧል። ምን ብሏል? የቆመ አይደለም ያለን፣ የተቀመጠ ነው ያለን። የተቀመጠ ነው ማለት ያረፈ። እንኳን አይደለም የሰው ልጅ መልአክ እንኳን አርፏል በኢየሱስ ስራ። አይታችኋል? በብሉይ ኪዳን ሲገለጥ መልአክ ቁጭ ብሎ የምታዩት መልአክ የለም። አንድም መልአክ በብሉይ ኪዳን ተቀምጦ አታገኙም። ሁሉም ሲገለጡ ራሱ በእግዚአብሔር ፊት የምቆም ገብርኤል ነኝ። ስራቸው ምንድነው? መቆም ነው። የመቆም ዘመን ነው። የመቆም አገልግሎት ነው። ሃሌሉያ። የመቀመጥ አይደለም። ለመጀመሪያ ጊዜ ግን ኢየሱስ ከሙታን ከተነሳ በኋላ ሐላማ ሻክራል። አይታችኋል? የብሉይ ኪዳኑ ታቦት በግራና በቀኝ ኪሩቦች አሉት። ኪሩቦቹ የተቀመጡ አይደሉም፣ ክንፋቸውን ዘርግተው የቆሙ ናቸው። የአዲስ ኪዳን ላይ ግን ድንጋዩን ማን ያንከባልልልናል ሲሉ ለካ አንድ አለ ከሙታን የተነሳ። መላእክቶቹ መጥተው ድንጋዩን አንከባለው በግራና በቀኝ መላእክቶች ተቀምጠው ምን ብለው ቆመው አይደለም። ኪዳኑ ተቀይሯልና አልሰማው። ምን ብሏል? እንደ አሮጌው ኪዳን ኪሩቤል የቆመ መልአክ አይደለም። የኢየሱስ ትንሣኤ ላይ መቃብሩ ላይ እንኳን አሁን እኮ ስራው አልቋል። እንደውም ፈገግ ብሎ ምን ሆናችሁ ነው? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ በዚህ የለም፣ ስራውን ጨርሶልናል። በግርማው ዙፋን ቀኝ ተቀምጧል። ኧረ ሃሌሉያ! ጩና ተቀምጧል በለሽ። አየህ፣ ተነስቷል ማለት የተነሳው ወደ ታች የወረደው ነው አለ። ወደ ላይ የወጣው ወደ ታች በወረደ መጠን ልክ ወደ ላይ ከፍ ብሏል። ካለቅነት፣ ከስልጣናት፣ ከጌትነት፣ ከኃይላት በላይ የተቀመጠ እንዲህ ያለ ታላቅ ሊቀ ካህናት አለ። እህት ያለሽ ዛሬ ፈገግ የምትለው በጾም ጸሎት አይደለም። ፈገግ የምትለው በቸርች ምልልስ አይደለም። ፈገግ የምትለው የተቀመጠ አልሰማ የተቀመጠ ምን ያለ አንዳንድ የቆሙ ሰዎችን አስቀምጧቸው። አሜን። አስቀምጧቸው። ካጠናቀቀ በኋላ ነው ኃጢአታችንን በደሙ ካጠበ በኋላ በራሱ ካነጻ በኋላ ከጨረሰ በኋላ ከደመሰሰው በኋላ ካስወገደው በኋላ ተቀመጠ። አንዳንዱ ሲጸልይ ይመጣል። ጌታ ሆይ ይኸው በፊትህ መጥቻለሁ፣ ቆሜያለሁ። እሺ ካላልከኝ፣ ኃጢአቴን ይቅር ካላልከው ምን አልልም፣ አልቀመጥም ይላል። እውነትህን ነው። መቋሚያ ያዝ። ለማንኛውም ምዕራፍ 8 ቁጥር 1 ስሙት። ምዕራፍ 8 ቁጥር 1 እንዲህ ነው። ከተናገርነውም ዋና ሄሎ የዕብራውያን ጸሐፊ ከእነ የሚጀምረው ከጥንት ጀምሮ ብሎ ከዘፍጥረት ነው የሚጀምረው።
አላማ ካዱሳ ከዘፍጥረት ጀመረ። የዕብራውያኑ ይኸው ሰበሰበው። ሙሴን አነሳው፣ እነ ኢያሱን አነሳ፣ የብሉይ ኪዳን ካህናትን ሁሉን አነሳን። ብሉይ ኪዳንን ጨመቀውና ዋና ነገር አለ ከተናገርነው ዋና ነገሩ ይህ ነው። ምንድን ነው? በሰማያት በግርማው ዙፋን ቀኝ የተቀመጠ ምን ያለ የተቀመጠ እንዲህ ያለ ሊቀ ካህናት አለን። ካህን አይደለም፣ ሊቀ ካህናት አሜን አለን። ጩና አለ ይበልሽ። ምን ያለ አልሰማው? ምን ያለ እንዲህ ያለ ነው አለ። እንደነዛኞቹ አይደለም። በየ8 ሰዓት ወረፋ የሚቀያየር አይደለም። በሽፍት የሚገባ አይደለም። አንድን መስዋዕት ለዘላለም አቅርቦ በግርማው ዙፋን ቀኝ ተቀምጦልሻል፣ ተቀምጦልሃል። ዋና ነገሩ ነው የሚለው። በቃ ጭምቅ ስታደርግ ዋና የመጽሐፍ ቅዱስ ዋና መልእክት ከዘፍጥረት እስከ ራእይ ዋና መልእክት የዕብራውያን ጸሐፊ ከምዕራፍ 1 እስከ 13 ዋና መልእክቱ እንዲህ ያለ ታላቅ ታናሽ አይደለም ታላቅ ሊቀ ካህናት አለን። አልሰማው? ምን አለ? ታላቅ ሊቀ ካህናት። ወይኔ አንድ ሰው ካህን አለው። ስሙኝ፣ ካህን አለ ማለት ካህኑ ስራው አንተን ወክሎ አንተን ተክቶ በአንተ ህይወት ላይ የሚመጣውን መቅሰፍት በሙሉ ለመቀበል ነው ወደ ውስጥ የሚገባው። አለኝ ማለት ምን ማለት መሰለህ? ከሱ አልፎ አንተ ጋር የሚመጣ የለም። ያወራርደዋል እሱ። ግን አለ ከጨረሰ በኋላ ካጠናቀቀ በኋላ ከዘጋው በኋላ ፋይሉን ከጨረሰ በኋላ በግርማው ዙፋን ቀኝ ጌታዊ እየኛ አያይሽም፣ ቁርጥሽን ነው የምነግርሽ። ስንቴ ነው የሚያይሽ? አንዴ እኮ ተሸክሞሽ ሞትሽን ሁሉ በመስቀል አስወግዶ በግርማው ዙፋን ቀኝ ይዞሽ ገባ እኮ። አታይሞ አይባልም? ዛሬ ከሱ ጋር ተቀምጠሃል። ኧረ ሃሌሉያ! አንድ የተቀመጠ ሰው አለ። አልገባኝም። ቆይ ዋና ነው ማለት ምን ማለት ነው? ዋና መልእክቱ እኮ ነው የሚለን። ምርቃቱ እኮ አይደለም ያለ። ዋና መልእክቱ የተቀመጠ ሊቀ ካህናት በሰማያዊ ስፍራ አለን። እንዴት እንዳነሳው እዩት ኢየሱስን። አንደኛ ዓለማትን በፈጠረበት ደግሞ መጨረሻ ወራሽ ባደረገው በዚህ ዘመን መጨረሻ በልጁ ምን አለ? ምን እንደተናገረ ታውቃለህ? በልጁ በጊዘና የሚለውን መልእክት ነው የቀየረው። በጎኜ ገብቼልሃለሁ። ካህኔ ታጥቧል አልታጠበም፣ የክህነት ልብስ ለብሷል፣ ኃጢአት ሰርቷል አልሰር፣ ሰንሰለት ሰሩለት ከሚለው ፕሮግራም ውጣና አለ በግርማው ዙፋን ቀኝ በራሴ ደም ያንተን ኬዝ ይዤው ገብቻለሁ። በልጁ ምን አለን? ምን አለን? እሺ ልመልሳችሁ። ተናገረን። ይህን ሲናገር ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ዙፋን ቀኝ ቁጥር 4 ስሙት። አሁን እንዲህ ነው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን ቆይ ከምን ከመላእክት ይልቅ ከመላእክት እጅግ የሚልቅ ስም ወርሷል። ከመላእክት ምን የሚል እጅግ የሚልቅ ስም ወርሷል። ስም አለው ኢየሱስ። የወረሰው ስም ደግሞ ከመላእክት እጅግ ምን ይላል? ይልቅ በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። እሺ ከመላእክትስ አሁን ስሙን ሊነግረን ነው። ከመላእክትስ አንተ ልጄ ነህ። አንተ ምን ነህ? ልጄ ነህ። እኔ ዛሬ ወልጄሃለሁ። ደግሞም እኔ አባት እሆናለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? አሰልፍ አለ።
ለቁጥር የሚታክት መልአክ አሰልፍና አንተ ልጄ ነህ እኔ ዛሬ ወለድኩ ከቶ ለማን ብሏል? ማን ነው? ከነሱ የሚበልጥ ስም ያለው ማን ነው? አንድ ነው ከነሱ የሚበልጥ ስም ያለው፣ እሱም ኢየሱስ ይባላል። ምንድን ነው የወረሰው ስም? ልጅ። ሄሎ ከመላእክት አንተ ልጄ ነህ ከቶ ለማን ብሏል? ለማንም። ለኢየሱስስ? ኢየሱስም ምንድን ነው ያለው? አንተ ልጄ ነህ። እንደውም መላእክት ሁሉ አለ ይስገዱለት። ወደ ዓለም በገባ ጊዜ የእግዚአብሔር መላእክቶች ሁሉ ምን ይበሉለት? አየህ፣ ኢየሱስ ከመላእክቶች ምን ያደርጋል? ይበልጣል። በምን ይበልጣል? መላእክት አገልጋይ መናፍስት ናቸው፣ ባሮች ናቸው፣ አገልጋዮች ናቸው፣ የሚድኑትን ለመርዳት የቆሙ ናቸው። ኢየሱስ ግን ልጅ ነው። የገባሽው ወደ እግዚአብሔር በልጁ ነው። በባሪያ አይደለም የሄድከው። በባሪያ የሄደ ባሪያ ነው። በልጁ የሄደስ ልጅ የሆነው ደግሞ ከሙታን በመነሳት በግርማው ዙፋን ቀኝ በመቀመጥ ልጅ ተብሏል። ከሱ ጋር አንቺ ልጅ ተብለሻል። ኢየሱስ ከቶ ለማን ምን ብሎታል? አንተ ልጄ ነህ ከቶ ለማን? ለማንም አላለም። እዛው ዕብራውያን መጽሐፍ ምዕራፍ 4 ቁጥር 14 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን። ማን ስላለን? የእግዚአብሔር ኢየሱስ። ምንድነው ስሙ? ኖርማል ኢየሱስ ወይስ የእግዚአብሔር ምን ልጅ? ካህንሽ ለካ አንቺ ልጅ ነው። እስቲ ድገመኝ እንደግዘመና። እንግዲህ በሰማያት ምን ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን። ማን ያለሽ? ያለ ማላጅ የጸሎት ግሩፕ አይደለም። ያለ የተቀባ ሜጀር ዋን አይደለም። ሄሎ ያለ ከሚመጣው ቁጣ የሚታደግ ዋሪየር የሆነ ሜጀር ዋን አይደለም። ጉበኛ የጸሎት መሪ አይደለም። ሄሎ በፈረሰው ቅጥር ለመቆም የተሾመ አይደለም ያለሽ። ሄሎ አንድ ሰው አንድ ጊዜ ካፌ ላይ የዛሬ 2 ዓመት ከምናምን ተገናኝተን፣ ያው ሰው ጋር ነው እኔ የመጣሁት ሌላ ቦታ ነው፣ አብሯቸው አለ ብቻና ለምድሪቷ እግዚአብሔር እኔን አስነስቶኛል ይላል። እኔ ደግሞ አልገባኝም ያው ለምን እንደተነሳና እና የምድሪቷ ቅጥር ጠባቂ ጉበኛ ነህ ብሎኛል። ይሄ ህዝብ የሚወጣው የሚገባው አየው። እኔ ሌሊቱን እየጸለይኩለት ነው አለ። ኦኬ እኔ አልኩት ወንድሜ በጣም እወድሃለሁ። እኔ ኢየሱስ ያስቀረው ክፍተት አንተ የምትቆምልኝ የለም። ሌላ ጉበኛ አለ የጸሎት ቡድን፣ እሱ ይቆምልሃል ብሎ አላከኝም። እኔ እሱ ሁሉ በሁሉ እኔ አሁን አጸልየው አልኩኝ። የማላጅ ግሩፕ ውስጥ አትግቡ አልኩኝ። ያልኩት ምንድን ነው? ታላቅ ሊቀ ካህናት አለኝ፣ የእግዚአብሔር ልጅ የተባለ ስሙ ኢየሱስ የሚባል ከሙታን አስነስቶ የመሰከረለት በግርማው ዙፋን ቀኝ የተቀመጠ አለኝ ነው ያልኩት። እሺ ይበቃኛል ነው ያልኩት። ሄሎ እና የሰው አገልግሎት አያስፈልግም እያልክ ነው? አላልኩም። ካስፈለገ ደግሞ በመንፈስ ቅዱስ የሚቃትትልኛል፣ በቅዱሳን ውስጥ የሚማልድ ደግሞ ስፒሪት አለ ከኢየሱስ ወስዶ በእኔ ህይወት ላይ ሊሆን የሚገባው ስለ ቅዱሳን ሁሉ የሚማልድ ብሎ ሜጀር ዋን አይደለም የሰጠኝ፣ መንፈሱን ነው የሰጠኝ።
አገጫችሁ ይርዘም። ማንም ሰው ሄሎ ይርዘም እነግራችኋል። ማንም ሰው በህይወታችሁ ላይ ጸልዮ ጉበኛ ሆኖ ቆሞ የሚታደግ ሰው የለም። የሚታደግ ያኔ እንኳን በዓለም እያለ የጠበቀ ካውሬው ከበላተኛው የያሰሽ ስሙ ሜሸርዋን የሆነ በሰማያት በግርማው ዙፋን ጋር የተቀመጠ የእግዚአብሔር ልጅ አለሽ። ሄሎ አየ ሰው ላይ ጥገኛ ስትሆን አንድ ቀን እሱ የደከመው ቀን አንተ አብረህ ትደክማለህ። ግን አንዳለ 24 ሰዓት አሁንም የማይደክም ጨርሶ የተቀመጠ ለዘላለም ዋስትናሽ ኢየሱስ ይባላል። በእርሱ ወደ እግዚአብሔር የሚመጡትን ያለው በሜጀርዋን የሚመጡትን አላለም። በተቀቡ ሰዎች የሚመጡትን አላለም። በገብርኤል የሚመጣውን አላለም። በሚካኤል የሚመጣውን አላለም። በመላእክት አንዳለ መምጫ በኢየሱስ የሚመጡትን በዚህ ካህን ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ለምን የመጡበት ሰውዬ ነው። መጽሐፉን እንድገመው እስቲ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን እምነታችንን እንጠብቅ። እሺ ምን አይነት ነው የሰውዬ? እሺ እናርገው። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። አንቺ አሁን የምትወድቂበትን እሱ አልፎታል። እደግመዋለሁ። ዛሬ ወይኔ ምናምን ብለሽ በቃ ጌታ ወይ አንተን እንደሰማ ማሰኘት አልቻልኩ ምናምን ብለህ ስቅስቅ ብለህ የምታለቅስበትን ሰው ሁሉ የማያውቀውን ድካምህን፣ ችግርህን፣ ኃጢአትህን እሱ ተፈትኖ አልፎታል። ስለዚህ ምን ያደርጋል አለ? ወደቅሽ አይደል? አይደለም የሚለው ይራራል። ለምን? ፈተናውን እሱ አልፎ አይቶታል። አሃ የቤት ኪራይ ነው አይቶታል። ቤት አልባ ሆኖ ልብስ አልባ ሆኖ ራቁቱን ሆኖ እስከ መጨረሻው ጥግ ድረስ መተፋትን፣ መነጠፍን፣ መሰደብን፣ መከራ መቀበልን፣ መተውን፣ ለብቻ መቅረትን አይቶታል። ከሱ የተሻለ መከራ ማንም ሰው ላይ አይደርስም። እሱ ተፈትኖ ስላለፈ ግን አለ እሱን የሚረዳው ሳይኖር ብቻውን አልፎታል። እግዚአብሔር ረዳት ሆኖ አልፎታል። አሁን ግን እሱ አየር ላይ ቆሞ አይደለም የሚለው አብሮሽ ያግዝሻል። ከየትኛውም ነገር ውስጥ ለማውጣት ሬዲ ነው። የሚራራልን ነው አለ። ሳይ ምን የሚያደርግ ነው? ሃሌሉያ። እስቲ ምዕራፍ 7 ላይ ደግባ። እዚሁ ምዕራፍ 7 ሻጋታጋስ ቁጥር 24 ላይ እርሱ ግን ከሙታን የተነሳው ኢየሱስ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አያጊማ ጋሳ ለምን የሚኖር ስለሆነ ኢየሱስ መቼ ነው የሚኖረው? እሺ የማይለወጥ ምን አለው? የሌዊ ክህነት ኢየሱስ ሲመጣ ተለውጧል። የኢየሱስ ክህነት ግን የማይለወጥ የዘላለም ክህነት አለው። እሱ ካልተለወጠ ያንቺም ደህንነት አይለወጥም። እሱ ካልተለወጠ አንቺም እንደዛው ምናትም አትለወጭም። በእርሱ ዘላለማዊ ርስት ውስጥ ገብተሻል። እሺ ስሙት ምን ይላል? ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራልና። ምን ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራልና። ዘወትር ለዘላለም የማይለወጥ ነው። ዘወትር ይኖራል። ግን የሚኖረው ምን ለማድረግ ነው? ሊያማልድ። ማንም ያማልድ። ስለዚህ ከማላጅ ብረት የተሻለ አማላጅ ኢየሱስ ይባላል። ኦኬ ቀጥል ስሙት። ስለዚህ ደግሞ በእርሱ ወደ እግዚአብሔር ምን የሚመጡትን ፈጽሞ ሊያድናቸው ፍጹም አድርጎ ሊያድናቸው ይችላል። ለምን? ፍጹም ነው። የማይለወጥ ካህን ነው። ሊያድናቸው ምን ይላል? ይችላል። እሺ ቅዱስና ያለ ተንኮል ስሙት። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም ምን ያለ የተለየ ከሰማያትም ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል።
እስቲ አሁን አንድ ሰው እንደዚህ ኮራ ይበልና ይገባኛል ይበለኝ። አንተን ተሽቆጥቆጥ እኮ አይደለም እንዲህ ያለ ምን ይለናል? ይገባኛል። አሪካ ማሳ በሰማያት ምን ያለ ከፍ ከፍ ያለ ከኃጢአተኞች የተለየ ተንኮል የሌለበት ንጹሕ ቅዱስ ጻድቅ እንዲህ ያለ ሊቀ ካህን ይገባናል። በሌላ ቋንቋ ምን ወደ እግዚአብሔር ስትመጣ እኔ ማረባ ጥፍጥፍ ጀማሪ ሸክለኛ የሰራው ወልጋዳ ምናምን አይባልም። ሄሎ ወደ እግዚአብሔር ስትመጣ ተገብቶሃል። ካህን አንተ ደስ ብሎ ካህንህን ይዘህ ነው ፈገግ እያልክ ነው የምትገባው። እየሰራኸውን እያሰብክ አይደለም፣ የሰራውን እያሰብክ ወደ እግዚአብሔር በሱ የሚመጡትን አለ ፈጽሞ ሊያድናቸው ይችላል። ዋስትናችን ኢየሱስ። እስኪ ምዕራፍ 5 ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕት ሊያቀርቡ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና፣ እሺ እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። ኦኬ እሺ። በዚህም ምክንያት ስለ ሕዝቡ እንደሚያቀርብ እንዲህ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እሺ። እንደ አሮንም በእግዚአብሔር ከተጠራ በቀር እንደ አሮን በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። ማንም ክብር ለራሱ መውሰድ አይችልም። እሺ። እንዲሁ ክርስቶስ ደግሞ ማን? ኦኬ። እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ኦኬ። እቺን በደንብ ስሙ። አንድ ጊዜ አሮን በእግዚአብሔር ከተሾመ ከተመረጠ ከተጠራ በስተቀር ክብር የሚወስድ የለም ነው የሚለው። በእግዚአብሔር የተመረጡ ክብር ይሰጣቸዋል፣ ያልተመረጡ ደግሞ ክብር አይሰጣቸው። አሁን በጥንቃቄ ስሙ። አሮን እግዚአብሔር አፍ እንዲሆን ካህን እንዲሆን እግዚአብሔር ሲጠራው ሌሎችም እንቴ አሮን ብቻ ነው እንዴ ብለው ነበር። እኛስ ካህናት አይደለንም እሱም ብቻ ነው እግዚአብሔር የሚጠራው ብለው ፉክክር ተነስተው ነበር። በአሮን ምን ላይ ሹመት፣ በአሮን ሹመትና ጥሪ ላይ ምን ተብሎ ነበር? አመጽ ተነስተው ነበር። ስለዚህ መፍትሄ ሲፈለግ እግዚአብሔር ምሪትን አመጣ። ምን እንዲደረግ? ሁሉም ዱላ ይዘው እንዲመጡ ተቆርጦ ዱላቸው ምን እንዲያደርጉ? በእግዚአብሔር የኪዳኑ ታቦት ፊት እንዲያስቀምጡት። 12ቱም ቆርጠው ምን አደረጉ? አስገቡ። የተቆረጠ እንጨት ነው የገባው። የተቆረጠ እንጨት ነው የሚገባው። በሌላ ቋንቋ ተቆርጧል ማለት ከዛፉ ላይ ተነስቷል ማለት ሞቷል፣ ዴድ ነው። እግዚአብሔር የመረጠው ግን ይነሳል ከሞት። እግዚአብሔር ያልመረጠው ግን እንደ ሞተ ይቀራል። ስለዚህ ጠራቸው። ዱላው በእግዚአብሔር ፊት በማደሪያው ታቦት ፊት ተቀመጠ፣ የሁሉም ዱላ። በማግስቱ ጠዋት ሲመጡ የአሮን በትር ለብቻዋ አቆጥቁጣለች። አሁን አቆጥቁጣል ማለት ዝም ብሎ አይደለም። የአሮን በትር ሞቶ አልቀረም፣ ተነስቷል ከሙታን። በምን አወቅ ሲባል ውስጡ ዱላው ብቻውን አይደለም የተነሳው፣ ሌላም ያቆጠቆጠ ይዞ ተነሳ። አሁን የዕብራውያን ጻፊ ምን አለ? ከሙታን በመነሳት በኃይል የእግዚአብሔር ልጅ ይሆናል። ሲነሳ ብቻውን አይደለም የተነሳው፣ በትሩ ኢየሱስ ብቻውን አልተነሳም፣ አቆጥቁጦ ይዟቸው የተነሳል። መሰከረለት እግዚአብሔር። ምን ብሎ መሰከረለት? የመረጥኩት ክብሬን የሚወስደው የኔን ዝና የሚወስደው ስም የምሰጠው እሱ ነው ብሎ አስነስቶ የአሮንን በትር አቆጠቆጠች፣ መሰከረላት እግዚአብሔር። በተመሳሳይ አሁን እዚህ ዕብራውያን ምዕራፍ 5 ላይ ምን ይለናል? እንደ አሮን በእግዚአብሔር ከተመረጠ በቀር ማንም ክብርን ለራሱ የሚወስድ እንዲሁ ክርስቶስ ደግሞ እንዲሁ እንዴት? ልክ እንደ አሮን ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን ምን አላረገ? እኔ ካህኔ ብሎ አይደለም ያከበረው፣ ራሱን አላከበረም። ነገር ግን
አንተ ልጄ ነህ። አጂንዳ ጋማሳ አንተ ምን ነህ? ልጄ ነህ። አልሰማሁም። አንተ ልጄ ነህ። እኔ ዛሬ ወልጄሃለሁ ያለው እርሱ ነው። ማን ያለው? እግዚአብሔር። ማንን ያለው? ኢየሱስ። ዛሬ ምን ብያለሁ? አቆጥቁጠሃለሁ፣ ወልጄሃለሁ፣ አስነስቼሃለሁ። ስትነሳ ግን ብቻህን አይደለም፣ የሚያቆጠቁጡ ካንተ ጋር አሉ። እነዚሁ ይኸው ተቀምጠዋል። ይኸውን ያለውልህ ያው መስክ ከሱ ጋር አብረ ምን ያልከነ። ስለዚህ በኃይል የእግዚአብሔር ልጅ ሆኖ ሲነሳ ከሱ ጋር አብረሽ ተነስተሻል። የኢየሱስ ልጅነት ያንተ ልጅነት፣ የሱ መነሳት ያንተ መዳን ነው። ከእርሱ ጋር አብረን ምን ብለናል? በኃይል የእግዚአብሔር ልጅ ሆኖ ምን ያለ የተነሳ። አንተ ልጄ ነህ። እኔ ዛሬ አንተ ምን ነህ? ኦኬ። ይሄ ቃል በቀጥታ በስምሽ፣ በአድራሻሽ፣ በቤት ቁጥርሽ፣ በልብሽ ላንቺ ይመጣል። ጌታ ሆይ እኔ ምንም ልጅ እንደሆንኩ አይሰማኝም። ሲሰማህም ሳይሰማህም አንተ ልጄ ነህ። እኔ ዛሬ ምን ብያለሁ? የቱ ጋር? ምናልባት በስጋ ስትወለድ እድሜ ስንት ነው? 50 30 ቁጥር 100 እሱ ያንተ የስጋ እድሜ ነው። ግን እግዚአብሔር አስቀድሞ አንድ አለ ስለ ሰው ልጆች ሁሉ ያቆጠቆጠ በትር፣ ከሙታን የተነሳ በትር፣ በእግዚአብሔር የተሾመ ክብር የተሰጠው ስም የተሰጠው ዝና የተሰጠው ምን አይነት ስም? ልጅ። ለካ ከዘላለም ዘመናት በፊት የታየው ልጅ እሱ ነው። አዎ፣ በእርሱ ወደ እግዚአብሔር የሚመጡት ፈጽመው ምን ይላሉ? ይድናሉ። በኃይል የእግዚአብሔር ልጅ ሆኖ ምን ያለ ወንጌል ማለት እሱ ነው። ተነስቷል ነው። ሲነሳ ከእሱ ጋር አብረን ምን ብለናል? በእርሱ በማመን አብረን ጸድቀናል። የእግዚአብሔር ልጆች ተብለናል። ልጅ ነሽ። አልሰማሁም። ምንድን ነህ? የኢየሱስ ከሙታን መነሳት ትንሣኤ ውልደቱ ያንተ ውልደት ነው። ምክንያቱም ሁላችን በእርሱ ውስጥ ስለሆነ። አንዳንድ ሰው የኢየሱስ ልጅነት በጣም ለየት ይላል፣ የእኛ ደግሞ ለየት ይላል። እኛን እግዚአብሔር የማደጎ ልጆቹን ያደረገን፣ አዶፕትን ያደረገን። እውነትህን ነው። እግዚአብሔር የግሪክ ፈላስፋ አይደለም። በትንሣኤ ማደጎ አይወለድም። ጆሮ ያለው ይስማ። በትንሣኤ ማደጎ አይወለድም። ልጅ ነው የሚወለደው። አልሰማሁም። ምንድን ነው? ልጅ ነው። እግዚአብሔር ያደረገን ምንድን ነው? ልጅ ነው። በተመሳሳይ ለምሳሌ ለኢየሱስ ልጁ ብሎ ሁዮስ ነው የሚያነሳው፣ ቴክኖስ አይደለም። ሁዮስ ማለት ለአቅመ ማቹሪቲ ርስት መውረስ የሚችል። በተመሳሳይ በእርሱ እኛ ደግሞ ልጆች እንድንሆን ምን አይነት ሁዮስ፣ ነፒዮስ አይደለንም፣ ቴክኖስ አይደለንም። ሁዮስ ማቹርድ ያደረገ የእግዚአብሔር አይነት ዲኤንኤ ወራዥ የሆነ ልጅ ከክርስቶስ ጋር የተነሳ ይኸው በፊት የተሰብስበን ጩህና እኔ ነኝ በኔ። የኢየሱስ ትንሣኤ በኔ የኔ ትንሣኤ ነው። የኢየሱስ ልጅነት የኔ ልጅነት ነው። የኢየሱስ ውልደት የኔ ውልደት ነው። በትንሣኤ እግዚአብሔር በወንጌል ቃል ወልዶኛል። አሜን። ክብር እንሰጠዋለን ለዚህ ጌታ። ሃሌሉያ።